እንዴት እኔን እንዴት ትለኛለህ አንተ? እንዴት ትገምተኛለህ? ይሄ ነው የኔና ያንተ ጥሩ ነው ግን እንደዚህ ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ስራጅ ኤንድ ነሲ ተመልካቾቻችን እንዴት ናችሁ? ዛሬም ተመልሼ መጥቻለሁኝ። በምንድን ነው የመጣሁት? በፕራንክ ነው የመጣሁት። ነሲን ከባድ ፕራንክ ላረጋት ነው። ነሲ ወደ ስራ ልትሄድ ነው። ከመሄዷ በፊት ግን ፕራንክ ለምን አላረጋትም የሚል ሀሳብ መጣልኝ። እንግዲህ የትም እንዳትሄዱ ተከታተሉ። አከም ጅርተን ኦርዶፍቶን ስራጅ ኤንድ ነሲ ነጋሚ አረ ዴቤ ዱፌ ጅራ ኮባ ዱፌ አመሌ ፕራንኪ ደለጉፍ ዱፌ ነሲረቲ ፕራንኪ ዱፌ ነሲረቲ ፕራንኪ ደለጉፍ ናሁርዶፋ አገዱመቲ እንግዲህ ተከታተሉኝ። የትም እንዳትሄዱ እስከ መጨረሻው ተከታተሉ። አሰላም ውድ ተመልካቾቻችን፣ አሁን ነሲ ወደ ስራ ልትሄድ ነው። እንግዲህ ውስጥ ነው ያለችው። ከዛ እንግዲህ ከመሄዷ በፊት ደግሞ ፕራንክ ላርጋት ብዬ አስቤያለሁ። እንግዲህ ምን አይነት ፕራንክ ነው ማረጋት? ያው ካንቺ ጋር እስከ ስራ ቦታ ድረስ ሄዳለሁ። ምክንያቱም አላምንሽም። ስለማላምንሽ እዛ ድረስ ነው የት እንደምትሄጂ በምን አውቃለሁ። ስለዚህ ስራ ቦታ ድረስ ነው ማደርስሽ ምናምን ነገር ብዬ እንባከር ይውላለሁ። እንግዲህ አሁንም አልፈታዋትም በፕራንክ እና ያለን የሷን ሪአክሽን ጠብቁኝ። የትም እንዳትሄዱ። እንኳን ልቤን ቀጣላቸው የኔ አብረን ነው ምን ነው ቻተለኝ እኮ አብረን ነው ዘማደስ ራውታ ልጁስ ልጁ ይተኛል አለ ማሀያት ቀልብ የማይቀደም ነገር ቀልብ ነው። እሱ ችግር የለውም ይጠብቁታል። እነሱ ግን አደርስሻለሁ ነው ችግር የለውም ታደርሰኛለህ። ግን ሰዓት እየሄደብኝ እኮ ነው። ታዲያ እንዴ ሳሽራ ነው ማሪዋ ጧት እኮ ነው ምንድነው ቻው አብረን ነው እንዴ ስራ ቦታ ድረስ አብረን ነው ማደርስሽ። አሳይም ከመጀመሩ ልጁ እሺ ምን እንዴት ከመጀመሩ ምን ነው ድሮ ታደርሰኝ ነበር። አሁን ልጁ እንዴት አድርገህ ነው የምንሄደው? እሺ ና ሂድ። ምን ነው እንትና አለሻችሁ እንዴት አልፈለግሽም? ላ ችግር የለውም ግን የምትሄድም እኔ ግን ልጁን ለምን በዚህ በፀሐይ እንትን የምትለው ብዬ እኮ ነው። ልጁ እኮ አይደለም ልጁ አትበይ። እሱን ተይው፣ ልጁን ተይው፣ እሱን ተይውና አሁን አደርስሻለሁ። ምን ችግር አለ? ማሪ ዱባይ ዘባይ ችግር ደስ ይለኛል። ና ሂድ። ምንድነው ይናሉ ሲሪየስ ሆንኩብኝ እኮ ይቸው ካንሰል ማሪ ምን ሆነህ ነው? ማሪ ምን ሆነህ ነው? በኋላ ምን ሆናለሁ? ምን በፊት እኔ ትጠረጥረኛለህ? እኔ እኮ ስራ እኮ ነው የምሄደው። እኔ እኮ የት ነው የምሄደው ታውቀኛለህ? የት እንደምትሄጂ በምን አውቃለሁ? እንዴት ነው እንዲህ የምትጠረጥረኝ? እኔ እኮ ምን አውቃለሁ? ና ተከተለኝና ሂድና አይማሪ እኔ ከሁሉም ነገር የጸዳሁ ነኝ። እሺ በራሴ እኮ ራሴ የት እንደምትሄጂ በምን አውቃለሁ? እኔ በራሴ ኮንፊደንስ አለኝ። ከሚገርምህ ነገር ስራ አትሄጂም ካልከኝ ችግር የለውም እኔ እቀመጣለሁ። ስለዚህ እስከ ስራ ቦታ ሸኝቻለሁ። ምን ያንጣጣሻል? ሸኝቻለሁ ማንጣጣት ሳይሆን የት እንደምትሄጂ አላውቅም። ያልተለመደ ነገር ነው እንዴ እያሳየሁት ያለሁት? ምን አይነት እንትን ነው? እንዴት ነው እኔ እንዲህ የምትለኝ? ለምንድን ነው አንተ በጠዋት እንትን የምትለኝ? ወደ ስራ በሚሄድበት ቀን ለምንድን ነው የምትለፈኝ? እንሂድ ነው አብረን እንሂድ አይደለም አብረን እንሂድ ደስ ትለኝ። እኔ ልጁ ብዬ እኮ ነው እኔ እኮ ልጁን ብዬ ነው ልጁን ብዬ ነው እንትን ያልኩት። ልጁ ምን አለ? እሺ አለ አይደለ? እሱ ልጁን እኮ ተውኩት እኮ እኔ እኮ ለሱ ብዬ ነው። ግን የት እንደምትሄጂ ምን አውቃለሁ ስትለኝ ነው። እንዴት ነው እንትን የምትለኝ? እኔ እንዴት ትለኛለህ? እኔ ከእንደዚህ ካንተ እንደዚህ ያለ ምን አደርስሻለሁ? ምን ችግር አለ? አደርስሻለሁ። ችግር የለውም እኮ እሺ አልኩህ አይደለ እንዴ? እዚህ ጋር እኔ ምን ሆነህ ነው? ይሄን ስራ ራሱ አልሄድም። ምን ነው ተንገበገብሽ? አልተንገበገብኩም እኮ እኔ ታውቃለህ፣ የት እንደምትሄጂ አላውቅም። ስራ አደርስሻለሁ ከአንቺ ጋር ነው የሚሄደው። ኑረዲንን ይጠብቀው ብትለኝ ደስተኛ ነኝ። ተናደርሽ? ምን ነው ሌላ ቦታ ነው? ምንድን ነው ኮንፊደንስ አለኝ ከራሴ። እኔ ግን አይደለም አላምንሽም። የት እንደምትሄጂ ስትለኝ ነው። እንዴት ነው እስከ ይሄን ሁሉ ጊዜ እንዴት ነው ያላማንከኝ? ስንት ወር 4 ወር እኮ ነው ከቤት ከወጣሁ። እንዴት ነው እንዲህ የምትለኝ? እንዴት አንተ እንዴት እኔን እንዴት ትለኛለህ? አላምንሽም። ይሄን ሁሉ ጊዜ እንዴት ነበር ስታመኝ ነበር?
እኔ እኮ የገረመኝ ሌላው ነገር አለ። ለምን እንደተናደርሽ ነው ሌላ ነገር እኔ እኮ ምንም ያናደደኝ ነገር የለም። አላምንሽም ስትለኝ እኮ ነው አላምንሽም። እኔ ከኔ ጋር ብትሄድ ደስ ይለኛል እንጂ እኔ ብታደርሰኝ እኮ ድሮም ደስተኛ ነኝ ስታደርሰኝ አይደል? አላምንሽም ስትለኝ ልንገራትና እንሂድ ችግር የለውም። እና ነግሬያታለሁ እኔ ችግር የለሽም ለእሷ ነግሬያታለሁ። ግን ከአሁን በኋላ ቀጥታ ስራ ቦታ ድረስ ነው አስገብቼ ወይ ችግር የለውም። እኔ ደስተኛ ነኝ። ድሮ ደስ እንደሚል የኔ አካሄድ ነው። ከአሁን በኋላ ድሮ እኮ አንስቼ እኮ ነው የምንሄደው። ግን አንቺ እንዲህ እንትን አልሽ እንትን ማሪ ለምንድን ነው ባለ በጠዋት እንትን የምትል? ኧረ ሰላሜን አታሳጣኝ። በጠዋት ስራ ቦታ ነው የምሄደው፣ ወደ ውጭ ነው የምሄደው። አንተ እንደውም አትሄጂ ቁጭ በይ ከፈለግሽ። እንደውም እሱ ይሻለኛል። ከአይምሮ ነፃ ብሆን ይሻለኛል። ይሄን አይደለም ና እንሂድ ወደ ስራ ቦታ። ዋናዬ ስራ ይበላሽብኛል። ና አድርሰኸኝ ተመለስ። ስመጣም ደውለልኝ ና እና ውሰደኝ። እንደዛ ነው የምናደርገው። እሺ ና እንሂድ። እሺ ሳይሆን በጣም የተናደድኩብህ ደግሞ በጣም የተናደድኩብህ። እንዴት እኔን እንዴት ትለኛለህ አንተ? እንዴት እንዴት ትገምተኛለህ? ይሄ ነው የኔና ያንተ ጥሩ ነው ግን እንደዚህ? ኧረ ተው የኔ ኧረ ተው፣ ይሄ ጥሩ አይደለም። እኔ ውስጤ ግን በጣም ነው የተሰማኝ። እሺ ደግሞ በጠዋት ምን አደረግኩ? እስቲ በኔ ታውቀኛለህ? እንዴት እኔን እንትን ትለኛለህ ማለት እንዲህ ነው? በቃ ከህሊና እንድጸዳ። አይ እንዲህ ነው ከህሊና እንድጸዳ ትጸዳለህ፣ ችግር የለውም። ድሮም ትወስደኛለህ። እኔ በዚህ እንትን አለ ደስተኛ ነኝ። ግን በእርግጥ እንዴት እንዲህ ትለኛለህ? ከህሊና ትጸዳለህ። እሺ ችግር የለውም። እሺ ና አድርሰኝ አሁን ና አድርሰኝ፣ ችግር የለውም። ምንድን ነው የምትስቀው? እና እንዴት አንተ እኮ ነው ተናደሽ እንድትሄጂ ለምንድን ነው የምትመልሰኝ? ልሸኘኝ አይደለ እንዴ? አይ አይደለም፣ ቁርጡን ንገረው። ወይ አትሂጂ ወይ አድርሰኝ። በዚህ ስሜት እንድትሄጂ አልፈልግም። እና ምን ላድርግ ታዲያ? እንዴ ከኔ መንገድ ላይ እያወራን እንሄዳለን። ችግር የለውም፣ ንጹህ ሆናለሁ። ተናደሽ እንዴ? ለምንድን ነው የማልናደደው? እንዴት ያሌለብህን ነገር ስትለኝ እኔ ስንት አንተ ነው እንዴ የምትጠብቀኝ? እኔ ምን ውጪ ሄጄ ስመጣ እኔ በራሴ ላይ ኮንፊደንስ ያለኝ ሴት ነኝ። በራሴ የምኮራ ሴት ነኝ። እንደዚህ አይነት ጭንቅና ነገር እንትን ደስ አይለኝም። ታውቃለህ። ይሄነቴን ደግሞ እያወቅሁ ተመልሰህ እንዲህ ስትለኝ በጣም ለምን እንዳይሰማኝም ና እንሂድ። እሺ አዎ ዝም በላ ብሎሽ ፍራንክ ያው አንስቼዋለሁ። ፎጣው ነው ማለት አላሰብኩትም። እሺ እዚህ ቦታ ፍራንክ ነው። ከመሄዷ በፊት ግን ምን ተሰማሽ ማለት? ወላሂ በጣም የተናደድኩት እንዴት እንዲህ ትለኛለህ? እንደዚህ ማለት በቃ ላናዳት ከመሄዷ በፊት ምናምን ነገር ብዬ ስራ ልትሄድ ነው እሷ። እስቲ ገና ሳትወጣ ቴንሽን በቴንሽን ላድርጋት ብዬ በጠዋቱ ምን ያደርግልህ? እስቲ ማልጎዳፍ ገና ማን ወደ ስራ ሲል እንግዲህ አይለኛ ፕራንክ አደርጋታለሁ። ፕራንክ ነው ማለት እኔ በእንደዚህ መቼም አልጠረጠረሽም። እንግዲህ መልካም ስራ ይሆንልሽ፣ መልካም መንገድ ይሆንልሽ። ተመልካቾችም ሰላም ባያችሁ። السلام عليكم ورحمة الله وبركاته. أكم جرتنا الدكتور خنيا سوونا خنا برانكي بكينا الرخاص الجرس راجعين بكي الرخاصة وما قولون دن دوغا وديتي دي يادر رجعينا وقدي فرد بكومنت. أنا تكلم يا الله شو كان نسوكا እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። ባይ ባይ